መላከ ብርሃን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዜና ሕይወቱ ለመላከ ብርሃን አድማሱ ጀንበሬ። መላከ ብርሃን ዘጸሐፈ መድሎተ አሚን ወዘደረሰ ኮኳ ሃይማኖት ከመ ይኩኑ ዝክረ ለቅበተ እምነት ወዝክረ ሊቃውንት ውእቱ መምህር አድማሱ ስፉህ ያበርህ ከመ ጀንበር ብሩህ። ልደት መላከ ብርሃን አድማሱ ጀንበሬ በጎጃም ክፍለ ሀገር ብቸና አውራጃ በአሁኑ እነማይ ወረዳ ዲማ ጊዮርጊስ ልዩ ስሙ ግርኛ የሚባል ቦታ ነሐሴ 1 ቀን 1885 ዓመተ ምህረት ተወለዱ። አባታቸው አቶ ጀንበሬ አዲሱ፣ እናታቸው ወይዘሮ ወለተ ወይም ወለተ ማርያም ኃይሉ ይባላሉ። አንድ ወንድምና 2 እህቶች አሏቸው። መላከ ብርሃን አድማሱ ጀንበሬ ለቤተሰቦቻቸው 6ኛ ልጅ ናቸው። የቤተሰቡ 6 ልጆች አንደኛ እሸቱ ጀንበሬ፣ ሁለተኛ ጤናው ጀንበሬ፣ ሶስተኛ ታየች ጀንበሬ፣ አራተኛ ውድነሽ ጀንበሬ፣ አምስተኛ ጥሩነሽ ጀንበሬና 6ኛ አድማሱ ጀንበሬ ናቸው። በልጅነታቸው እናታቸው ሲያርፉባቸው ክፉኛ ሐዘን ስለገጠማቸው የተወለዱበትን ቀዬ ጥለው ለትምህርት ወደ ቤተ ጉባኤ እንዳመሩ ልጃቸው አቶ ምህርካ ክርስቶስ አድማሱ ያስታውሳሉ። ወላጆቻቸው በግብርና የሚተዳደሩ እግዚአብሔርን የሚፈሩ ሰዎች ነበሩ። እናታቸው ገና በአራስ ቤት እንዳሉ አንድ የእግዚአብሔር ሰው ወደ ቤታቸው መጣ። እናም ይህ ሕፃን እግዚአብሔርን እንዲያገለግለው የመረጠው ነውና በጥንቃቄ አሳድጊው፣ በሰዓቱም ወደ ትምህርት ቤት አስገቢው አላቸውና ሄደ። እናታቸው እንደተባሉት አደረጉ። የሕፃኑንም ስም ያለው በማለት ሰየሙት። እግዚአብሔር ያለው ይሁን ለማለት ነው። አባታቸው ግን አድማሱ ይሏቸው ነበር። ከትውልድ አገራቸው በ19 ዓመታቸው እስከወጡበት እስከ 1904 ዓመተ ምህረት ድረስ እናታቸው ባወጡላቸው ያለው በሚባለው ስማቸው ነበር የተጠሩት። ከዚያ በኋላ ግን አድማሱ የሚባለው ስማቸው ጎልቶ በሕይወት በነበሩበት ዘመን ሁሉ ሲጠሩበት ቆይተዋል። ትምህርት አባ ወንድሙ ከተባሉ ባህታዊ ፊደልና መዝሙረ ዳዊት ተማሩ። ካጎታቸው ሊቀ ጠበብት ክንፉ ዘንድ ጸዋትወ ዜማ ማለትም ጾመ ድጓ፣ ምዕራፍ፣ ድጓ፣ ዝማሬና መዋሥዕት ተማሩ። ቅኔ ተቀኙ። በ1904 ዓመተ ምህረት አዲስ አበባ መጥተው ከመምህር ወልደ ሥላሴ ትርጓሜ ዳዊት፣ መጻሕፍተ ሰሎሞንንና መጽሐፈ ኢሳይያስን ሲያሄዱ ቆይተው ወደ ዲማ ተመለሱ። ዲማ በ1905 ዓመተ ምህረት ተመልሰው ከመምህር ወልደ ጊዮርጊስና መምህር እንግዳሸት ቅኔና ትርጓሜ መጻሕፍት መማራቸውን ቀጠሉ። በ1906 ዓመተ ምህረት ወደ ደሴ አቅንተው ከመላከ ገነት አፈወርቅ ፍትሐ ነገሥት ከመምህር አካለ ወልድ ሐዲሳትንና መጻሕፍት ሊቃውንትን ሲማሩ ቆዩ። በ1909 ዓመተ ምህረት ጎጃም ተመልሰው በግራራም ቅዱስ ሚካኤል ከብሉዩ ሊቅ አለቃ ገብረ ኤልያስ፣ በደንበጫ ቅዱስ ሚካኤል ከቅኔው ሊቅ አለቃ ገብረ ማርያም ትምህርታቸውን ሲያጠናክሩ ቆዩ። የጉባኤ መምህርነት በጉባኤ መምህርነት ደረጃ መላከ ብርሃን ከ1918 እስከ 1924 ዓመተ ምህረት ድረስ በዲማ የቅኔ የውዳሴና ቅዳሴ ማርያምን ትርጉም ጉባኤውን ይዘው ቆይተዋል። በጠላት ወረራ ጊዜ የዘርዘር ማርያም ላይ
የቅኔ ጉባኤ ዘርግተው ብዛት ያላቸውን ተማሪዎችን ሲያስተምሩ ቆይተዋል። ቢቸና ጊዮርጊስ በሊቀ ጠበብትነት እያገለገሉ ሳሉ ጣሊያን ሀገራችንን በግፍ ወረረ። ጣሊያን ቢቸና ገብቶ ማረኳችሁ ተቀበሉኝ ሲል መልአከ ብርሃን እኔ የክርስቶስ ምርኮኛ ነኝ እንጂ የነጭ ምርኮኛ አይደለሁም በማለት ለተወሰነ ጊዜ እዛው ቢቸና ሆነው ሕዝቡን የማጽናት ሥራ ሲሰሩ ከቆዩ በኋላ ቢቸናን ለቀው ወደ ባለቤታቸው አባት ወደ አቶ እሸቴ ዘንድ የዘርዘር ማርያም ሄዱ። በዚያም ሄደው ጎጆ ቀልሰው የቅኔ ጉባኤ ዘርግተው ማስተማር ጀመሩ። በወቅቱ ብዙ ደቀ መዛሙርት ነበሯቸው። የዘርዘር ማርያም የተረዳው ጣሊያን የዘርዘር ማርያምን በአውሮፕላን ሊደበድብ እንደሆነ ተሰማ። በዚያን ጊዜ ሊቀ ጠበብት አድማሱ የአካባቢውን ሕዝብ ሰብስበው ከሕፃን እስከ ሽማግሌ ለ3 ቀናት ምግብ እንዳይበሉና እንዳይጠጡ እንስሳት ወጥተው እንዳይሰማሩ ጾም ያውጃሉ። በሦስተኛው ቀን ታቦት ይዘው የዘርዘርን ዙረው ሱባያቸውን ጨርሰው ሁሉም ወደ ቤቱ እንዲገባ አደረጉ። ከዚያም ጣሊያን በአውሮፕላን ቦምብ ድብደባውን ጀመረ። የዘርዘር ማርያም ቀበሌ ክልል ውስጥ ያረፈ አንድም የአውሮፕላን ቦምብ ግን አልነበረም። በዚህም በሱባኤ ላይ በነበሩበት ጊዜ ኋላም በ4ኛ ዓመቱ በጸሎትና በእንባ ከሞት ያስነሱት ልጃቸው ይወለዳል። ስሙንም ምህርካ ክርስቶስ ብለው ሰየሙት። ትርጓሜውም የክርስቶስ ምርኮኛ ማለት ሲሆን እኔ የክርስቶስ ምርኮኛ ነኝ እንጂ የነጭ ወይም የጣሊያን ምርኮኛ አይደለሁም ብለው ቤታቸውን ለቀው በማስታወስ ነው። ከዚያም የዳግማዊ ምኒልክ መታሰቢያ የቀሳውስትና ካህናት ማሰልጠኛ መንፈሳዊ ትምህርት ቤት በ1925 ዓ.ም ሲቋቋም የመጀመሪያው የቅኔ መምህር ሆነው መጋቤ ምስጢር በሚል ማዕረግ ተሾሙ። በዚህም ጊዜ ካስተማሯቸው ሊቃውንት ውስጥ የቅኔ መጻሕፍትን በግላቸውና በአዲስ አበባ ዩኒቨርሲቲ አማካይነት በማሳተም የሚታወቁት አለቃ አፈወርቅ ዘውዴ ስማቸው ከፍ ብሎ ይጠራል። አቡነ ቴዎፍሎስም ለጥቂት ጊዜ መልአከ ብርሃን ላይ በተማሪነት እንደቆዩ ይነገራል። አገልግሎት በልጅነታቸው በዲቁና በቁመተ ስብሐተ ነግህና ማይሌት በዲማ አገልግለዋል። ወደ ደሴ ባቀኑበት ጊዜ ለራስ ሀብተ ማርያም የውዳሴ ማርያምና ቅዳሴ ማርያም ትርጓሜ ያሰሙ፣ የበገና መዝሙራትን እየደረሱ ይሰጧቸው ነበር። ከ1918 እስከ 1926 ዓመተ ምህረት በጉባኤ መምህርነት ከቆዩ በኋላ በ1926 ዓመተ ምህረት የቢቸና ጊዮርጊስ ሊቀ ጠበብት ሆኑ። ሆኖም ወዲያው በ1928 ዓመተ ምህረት የጣሊያን ወረራ በመከሰቱ በጸሎትና በአርበኝነት ቆይተው ሀገር ነጻ ስትወጣ በ1933 ዓመተ ምህረት የራስ ወርቅ አስረው መልአከ ብርሃን በሚል ማዕረግ ከ24 በላይ ቀፈፎች የነበሩት የቢቸና ጊዮርጊስ ቤተክርስቲያን ደብር አስተዳዳሪ ሆኑ። በወቅቱ ሊቀ ጠበብት አድማሱ ጀንበሬ ስለ መንግሥት ሥርዓት ግንዛቤ ከነበራቸው ግለሰቦች ጋር ስለ ነጻነት፣ ስለ ሀገር አስተዳደር፣ ስለ ንጉሠ ነገሥቱ መመለስ መወያየት የዕለት ከዕለት ተግባራቸው ነበር። ፕሮፌሰር ሽብሩ ተድላ ሊቀ ጠበብት አድማሱ በአንድ ወቅት እኔና ያንተ አባት ዲማ ቤተክርስቲያን ደረጃ ላይ ሆነን ምርር ብለን እያለቀስን ንጉሠ ነገሥታችንን መልስልን እያልን እግዚአብሔርን እንማጸን ነበር ብለው እንደነገሯቸው ጽፈዋል። በዚያም ላይ ሊቀ ጠበብት አድማሱን ጨምሮ ብዙ ሰዎች የጀግኖች ማህበር አቋቁመው ደብዳቤ ይጻጻፉና ፓምፕሌት ይበትኑ፣ የውስጥ አርበኛ ሆነው ለአርበኞች መረጃ ያቀብሉ ነበር። በተለይም ከደጃዝማች ከበደ ተሰማ ጋር ብዙ ጊዜ ይገናኙ ነበር። ከዚህ ኃላፊነት በተደራቢነት በቤተ ክህነትም ይሰሩ ነበር። በዚህ ጊዜ ደጃዝማች በላይ ዘለቀ በቢቸና ጊዮርጊስ ላይ የንስሐ አባቱን አባ ገብርኤል መልአከ ብርሃን ብለው ሾመው ነበርና ያዘጋጁትን ግጻዊ እንደያዙ እሱን ለማሳተም ከአዲስ አበባ ከጽሕፈት ሚኒስቴር በተጻፈላቸው ደብዳቤ መነሻነት ወደ አዲስ አበባ መጡ። በ1936 ዓመተ ምህረት ከደንበጫው መልአከ ሰላም እውነቱ ጋራ ስለ ኢትዮጵያ ቤተክርስቲያን አስተዳደር ከግብጽ ነፃ መውጣት በተደረገው ጉባኤ ጎጃምን ወክለው 24 አባላት በነበሩት የመማክርት ጉባኤ በአባልነት ሲሰሩ ኋላ ወደ 12 ዝቅ ሲልም ብቸኛ ወኪል ሆነው ከቆዩ በኋላ የጵጵስና መንበሩ በ1943 ዓመተ ምህረት ሲገኝ በቤተ ክህነት ትምህርት ክፍልና በሊቃውንት ጉባኤ መሪነት ማገልገላቸውን ቀጠሉ። በዚህ መካከል በዳግማዊ ምኒልክ ዘመናዊ ትምህርት ቤት በተጋባዥ መምህርነት እየተገኙ ያገለግሉ ነበር። ከዚያም በ1949 ዓመተ ምህረት
የከፍተኛ ፍርድ ቤት ዳኛ ሆነው ተመርጠው እስከ 1959 ዓመተ ምህረት ድረስ በአዲስ አበባና በሰሜን ኢትዮጵያ እስከ ኤርትራ ድረስ እየተዘዋወሩ ሲሰሩ ቆይተዋል። መልአከ ብርሃን ከመደበኛ ሥራቸው በተጓዳኝ በብስራተ ወንጌል ሬዲዮ ጣቢያ እየቀረቡ ከፕሮቴስታንታውያን ለሚነሱ ጥያቄዎች ኦርቶዶክሳዊ ምላሽን ይሰጡ ነበር። በተባበሩት መንግሥት ድርጅት የሳይንስና ባህል ድርጅት ዩኔስኮ ለሚከናወነው መዛግብትን የማጠናከር ሥራ የሚረዳ የልዩ ልዩ መታሰቢያዎችንና የመጻሕፍት ዝርዝር መረጃዎችን የሚያሳይ ሰነድ አዘጋጅተው ያቀረቡትን በዚህ ጊዜ ነበር። የመጽሐፍት ዝግጅትና ህትመት። አንደኛ፣ የበገና መዝሙር የተሰኘውንና ለደሴው ራስ ሀብተ ማርያም በ150 መዝሙረ ዳዊት ልክ ደርሰው የሰጡትን ባለ 82 ገጽ የበገና መደርደሪያ መዝሙር በ1922 ዓመተ ምህረትና በ1940 ዓመተ ምህረት አሳትመውታል። ሁለተኛ፣ አሁን በብዛት በየቤተ ክርስቲያኑ ሥርዓተ ቅዳሴ የምንጠቀመውንና ከጠላት ወረራ በፊት ያዘጋጁትን መጽሐፈ ግጻዌ በ1949 ዓመተ ምህረት በቤተ ክርስቲያን ስም የራሳቸውን ስም ሳያስገቡ አሳትመዋል። ሦስተኛ፣ ኮኳ ሃይማኖት የተሰኘውን ለፕሮቴስታንቱ ዘመንፈስ ቅዱስ አብርሃ ምላሽ የተጻፈ መጽሐፍ በ1949 ዓመተ ምህረት አሳትመዋል። አራተኛ፣ አዲስ ሰውነት የተሰኘ ስለ ባሕርየ ሰብ የሚናገር መጽሐፍ በአብይ ጾም በሬዲዮ ካሰሟቸው ስብከቶች ተሰብስቦ በአነስተኛ ጥራዝ በ1949 ዓመተ ምህረት ታትሟል። አምስተኛ፣ ወደ ካቶሊክነት ገብተው መመረቂያቸውን በነገረ ክርስቶስ ላይ የሰሩት የተንቤኑ ተወላጅ አባ አየለ ተክለ ሃይማኖት ዶክተር ለጻፉት ባሕርየ ክርስቶስን የተመለከተ የምንታዊ አስተምህሮ ምላሽ መርሎተ አሚን በ1954 ዓመተ ምህረት አውጥተዋል። ስድስተኛ፣ ከ20 ዓመታት በላይ የደከሙለትና ህትመቱን ለማየት ያልቻሉት መጽሐፈ ቅኔ ወይም ዝክረ ሊቃውንት የመጀመሪያ ክፍል በ1963 ዓመተ ምህረት ወጥቶላቸዋል። ሰባተኛ፣ አሁንም እርሳቸው ያዘጋጁት መጽሐፈ ቅኔ ወይም ዝክረ ሊቃውንት ክፍል 2 በ1991 ዓመተ ምህረት በአዲስ አበባ ዩኒቨርሲቲ አሳታሚነት በ100 ቅጂ ብቻ ወጥቷል። ስምንተኛ፣ ከላይ ከተጠቀሱት በተጨማሪ መጽሐፈ ተክሊልን ለልዑል ሳህለ ሥላሴ ሥርዓተ ተክሊል ማስፈጸሚያ መጽሐፍ በመቸገሩ ለጊዜው ለሥርዓቱ ማስፈጸሚያ የሚሆን ነገር ካዘጋጁ በኋላ በሌላ ጊዜ በደንብ ተዘጋጅተው አሁን ባለው መልኩ ቅርጽ ሰጥተው ያዘጋጁት እርሳቸው ሲሆኑ በእጃቸው የጻፏቸው የብራና መጽሐፈ ቀሌምንጦስና መጽሐፈ ኪዳን መንበረ መንግሥት ቅዱስ ገብርኤል ወይም ግቢ ገብርኤል ይገኛሉ። መጽሐፈ ተክሊልን በማዘጋጀት ላይ በነበሩበት ጊዜ የነበረባቸውን ድካም የተመለከቱት በወቅቱ አብረዋቸው ይኖሩ የነበሩት ልጃቸው ምህርካ ክርስቶስ ለምን በስሞት አይታተምም ብለው እንደጠየቋቸውና መልአከ ብርሃንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ ተቋም ናት፣ ታዲያ እንዴት የዚች ታላቅና ዓለም አቀፋዊ ተቋም የሥርዓት መጽሐፍ በአንድ ግለሰብ ስም ተጻፈ ይባላል በማለት እንደመለሱላቸው ዛሬም በሕይወት ያሉት ልጃቸው አቶ ምህርካ ክርስቶስ ያስረዳሉ። የትዳር ሕይወት። የመጀመሪያ ባለቤታቸው የሆኑትን ወይዘሮ የኔሰው አድገህ በሕግ አግብተው 3 ልጆችን ካፈሩ በኋላ እርሳቸው በማለፋቸው ከሁለተኛው ባለቤታቸው ወይዘሮ ዓለሚቱ እሸቴ ኋላ እማሆይ ከእርሳቸው ጋር በ1918 ዓመተ ምህረት ገደማ ትዳር መስርተው እስከ ዕለተ ረፍታቸው 3 ልጆችን አፍርተው አብረው ኖረዋል። መልአከ ብርሃን አድማሱ በአጠቃላይ 7 ልጆችን ወልደዋል። እነርሱም አባ ጸዳሉ አድማሱ፣ ወይዘሮ አሰለፈች አድማሱ፣ ወይዘሮ በላይነሽ አድማሱ፣ አቶ ግርማ ወይም ይገረም አድማሱ፣ ሸዋዬ አድማሱ ኮሎኔል እና አቶ ምህርካ ክርስቶስ አድማሱ ይባላሉ። ከነዚህ ውስጥ ሁለቱ ማለትም ወይዘሮ በላይነሽና ምህርካ ክርስቶስ ይህ ጽሑፍ በሚዘጋጅበት ጊዜ በሕይወት ያሉ ሲሆን የተቀሩት አርፈዋል። በሕይወት ያሉትም ከ80 ዓመት እስከ 86 ዕድሜ ክልል ውስጥ ያሉ አረጋውያን ናቸው። ቀደም ባለው ጊዜ የመልአከ ብርሃን መተዳደሪያቸው በአገልግሎት የሚያገኙት ደመወዝ ብቻ ሳይሆን ብራና እያወጡ መጽሐፍ መሸጥም ጭምር ነበር። መጽሐፉ የሚሸጠው አዲስ አበባ በመምጣት ሲሆን በወቅቱ የነበረው መገበያያ ጠገራ ብር በመሆኑ ሲጨለጨል የአባይ በረሃ ሽፍታ እንዳይዘርፋቸው በአቡጀዲያቸው ላይ በታትነው በመስፋት አቡጀዲውን
አናታቸው ላይ ደግልለው ባላገር መስሎ ያልፉ ነበር ይባላል። እንዲህ ባለው ሁኔታ ሕይወታቸውን በመምራታቸውም በድካሜ ፍሬ እንድረዳ እንድገለገል በማድረጉ ፈጣሪን አመሰግነዋለሁ ይሉ ነበር ይባላል። ጠባይ እንደተከበረ ሰው ቁጣ የማያውቁና እጅግ ትዕግሥተኛ፣ ሲበዛ በንግግር የሚያምኑ፣ ጥልቅ አንባቢና አሰላሳይ፣ ሀገርና ነጻነት ወዳድ፣ በሥራቸው እኔ ማለትን የማይሹና ትሑት፣ ሊቃውንቱን ሁሉ የትውልድ ቦታንም ሆነ ዕድሜን ከግምት ሳያስገቡ በእኩል ዓይን የሚመለከቱ፣ መሠረታቸውን ሳይለቁ ከአዳዲስ ነገሮችና ከጊዜያቸው ትውልድ ጋር ራሳቸውን ማስኬድ የሚችሉ፣ ለሀገርና ለትውልድ ያልሰሰቱ፣ በጥልቅ ንባብና አመስጥሮ የተገነባ ስብዕና ባለቤት፣ በጥቅሉ መድሎተ ሰብ የሰው ሚዛን ሊሰኙ የሚችሉ የቤተ ክርስቲያን ምትክ አልባ ልጅ ናቸው። እንደ አማኝ እጅጉን ጸሎተኛና እንደ ብዙሃን ቀደምት ካህናት ሁሉ የተለመዱትን ጸሎቶች ብቻ ሳይሆን ወንጌለ ዮሐንስንም በየቀኑ የሚጸልዩ የሚደግሙ፣ ሙት እስከ ማስነሳት የደረሰ እምነት ያላቸውና በእምነታቸው ሽፍቶች እንኳን የገረሙላቸው፣ ለእምነታቸው በቃልም በተግባርም ለመቆማቸው ግዙፋንና በ20ኛው ክፍለ ዘመን ተወዳዳሪ የሌላቸው ማስረጃዎች የቆሙላቸው፣ ለቤተ ክርስቲያን ልዕልናና ለመንበረ ጵጵስናዋ መቆም እስከ መጨረሻው ሕቅታ ተጋድሎ የፈጸሙ አባት ነበሩ። የዕቅበተ እምነት ዘይቤ በቤተ ክርስቲያን ዙሪያ እጅጉን ፈታኝ ከሆኑ ጉዳዮች አንዱ የዕቅበተ እምነት ዘይቤ ይመስለኛል። አጽራረ ቤተ ክርስቲያን ልዩ ልዩ መልክ አላቸው። ጦርነታቸውም እንዲሁ እንደመጡበት እምነትና ዓላማ ይለያያል። በጉልበት የሚመጣ አለ። የእምነት መግለጫ ጽፎ የሚዋጋ ይኖራል። በቅኔ የሚተነኩስ አለ። ታሪክ፣ ቀኖናና ዶግማ የሚቆነጽል አለ። በመድረክ ዲስኮር፣ በጋዜጣና በኤሌክትሮኒክስ መገናኛ ብዙሃን ክብረ ቤተ ክርስቲያንን የሚጋፋም አለ። መልአከ ብርሃን ከሞላ ጎደል በእነዚህ ሁሉ ጦርነቶች ስለ ቤተ ክርስቲያን ክብር ቆመዋል። በዚህ ሂደት የዲማና ደብረ ወርቅ ነባር የቅብዓት ተዋህዶ ክርክሮች የቅርብ ተሳታፊ ሆነው ማደጋቸው የደሴው የ1907 ዓመተ ምህረት በተለምዶ ዘጠኝ መለኮት የሚባለውና ራሱን መለኮት በአካል ሦስት ብሎ በሚገለጠው የቤተ ጣይማ ወይም ዋልድባ ብሂል ምክንያት በተነሳው የነገረ መለኮት ጉባኤ የተሳታፊነት ዕድል ማግኘታቸው በዚሁ አካባቢ በሚገኘው ቦሩ ሥላሴ ከመምህር አካለ ወልድ ጉባኤ ወንበርተኛ በመሆናቸው ስለ ቦሩ የግንቦት 21 ቀን 1870 ዓመተ ምህረት ጉባኤ የተሳተፉትን ሰዎች ማግኘታቸው የፈጠረላቸው መነቃቃትና በፍርድ ቤት በዳኝነት መስራታቸው ለኋላ ሥራዎቻቸው በታሪክም በማስረጃም በጥልቅ ዕውቀትና አመክንዮም ነጥሮ መውጣት አስተዋጽኦ ያበረከተ ይመስለኛል። የመልአከ ብርሃን የዕቅበተ እምነት ዘይቤ ማዕከሉ ክርስቲያናዊ ክብርንና መብትን ማስጠበቅ ነው። በእምነታቸው ላይ እስካልተደረሰ ድረስ ተራምደው ተቃራኒ ስለሆነ ብቻ ለጠብ አይጋበዙ። ተቃራናቸው በቅኔ በመጽሐፍ ወይም በጋዜጣ ብቅ ያለ ቀን ግን ይነሳሉ። ሳይጥሉ አይቀመጡ። ተገቢውን አጸፋ አንባቢያቸው እጁን በአፉ እስኪጭን በደርዝ ያወርዱታል። ያን ጊዜ በእምነት ከሳቸው ወገን መሆን የሚፈጥረው ሐሴት ለእንደኔ ላለ ደሙ በቀላሉ የሚሞቅ ሰው ፉከራውን ያስቀጣል። እንዲያበልማ እሰየኝ አባት ያሰኛል። መልአከ ብርሃን በጻፏቸው ኮከ ሃይማኖትና መድሎተ አሚን እንዲሁም ለዕቅበተ እምነት በተቀኟቸው ቅንያት ተከታዮቹን ዘይቤዎች፣ አካሄዶች እንታዘባለን። በመልአከ ብርሃን ዘንድ የትሂስ ዘእንበለ ትሕትት ሳትመረምር አትንቀፍ የሚለው የሲራክ ቃል ገቢራዊ መመሪያ ነው። ስሜትና ስድብ ሳይሆን የተቃራኒዎች ጽሑፍ ሳይነካካና ሳይቆነጸል እንደወረደ ይሰፍርና ነጥብ በነጥብ በኦርቶዶክሳዊ መርፌ ይነቀሳል። ጸሐፊው ቅኔን ላስረጅነት ከጠቀሰ ወየውለት። ራሱ በጠቀሰው ቅኔ ምስጠራ መቀጥቀጡ ሳያንስ ተጨማሪ የቅኔ ናዳ ከተራራው ስር ይወርድበታል። መልአከ ብርሃን ጥቅስና ቅኔ ብቻ ሳይሆን እንዳስፈላጊነቱ አመክንዮና ንጽጽራዊ ማሳያንም ባያሌው ይጠቀማሉ። አቶ ዘመንፈስ የቅዱሳንን አማላጅነት ለመንቀፍ የሸክላ ስብራት በሌላ ሸክላ አይጠገንም እያለ ቢፈላሰፍ
ግን እኮ የተሰበረውን ሸክላ ከሸክላ ሰሪው መልሶ የሚያደርስ ጤና ያለው ሶስተኛ አካልም ያስፈልጋል ሲሉ ባመጣው አመክንዮ የቅዱሳንን አማላጅነት በማስረገጥ ወድረውታል። መልአከ ብርሃን ጦር አውርድ አይደሉም። በቤተ ክርስቲያን አስተምህሮ ላይ የተቃጣ ጦር ካዩ ግን የትኛውም የጠላት ምሽግ ውስጥ ገብተው ካላደባዩ እንቅልፍ የለም። መስተቃርን ሲሻው ገጽ በገጽ ሲሻው በመጽሐፍ ሲሻው በጋዜጣ ሲሻው በሬዲዮ መምጣት ይችላል። ለራሱ ይብስበታል። ለቤተ ክርስቲያን በቆመው የአድማስ ድንጋይ ፊት የመስተቃርን ዕጣ አለት ላይ እንደነጠረ መስታወት ተፋጭቶ መመለስ ነው። በያዙት እውነት አሸናፊነት ያምናሉ። ብሂላቸውም እውነት ራሷን ቢይዟት እግሯ፣ እግሯን ቢይዟት ራሷ ብቅ ማለቱ አይቀርም የሚል ነው። በቤተ ክርስቲያን የቅበተ እምነት ተጋድሎ ውስጥ አንድ ሊታረም የሚገባው አካሄድ ያለ ይመስለኛል። ኑፋቄዎች ሲነሱ እንደያመጣታቸው በልቶና ተንትኖ ምላሽ ማቅረብ ሲገባ ሁሉንም በእንዲህ ካልክማ እንዲያሰኝብሃል በሚል ጎድጉዶ በአንድ ኬሻ ለመርገጥ መሞከር፣ በዚህ በራስ ላይ የጠላት ግንባር ማደራጀት መልአከ ብርሃን እንዲህ አይደሉም። ካቶሊካዊው ዶክተር አባ አየለ ቅባትንና ጸጋን ወደ ካቶሊክነት ለመሳብ ሲሞክሩ እንደ አብዛኞቻችን ሁለቱን ዘውጎች ለካቶሊኮች በምርኮነት አልለቀቁም። ከዚያ ይልቅ ሁለቱን ዘውጎች ከነልዩነቶቻቸው ወደ ጓዳ ያስገቡና ከካቶሊክ ጋር ያላቸውን ልዩነት እያነጠሩ የካቶሊካዊውን የምርኮ ተልእኮ መለመላውን ያስቀሩታል፣ ባዶውን ይሸኙታል። መልአከ ብርሃን የሚጽፏቸው መጻሕፍት ዋነኛ ተልእኳቸው ወጣቱን ማዳን ነው። በዕቅበተ እምነት መጻሕፍቶቻቸው ከዘመናዊነት ጋር በተገናኘ ልቡ ከትውፊትና ከእምነት እንደመሸፈት ብሎ የነበረው የ1950ዎቹን ወጣት ከሚስዮናውያን ወጥመድ ለማትረፍ ከጡረታ ዕድሜያቸው ላይ ብዙ ጊዜያትን ሰውተዋል። የኮኳ ሃይማኖት መጽሐፋቸው ሌላኛው ርዕስ ወጣት ተመልከት እንዳትሳሳት መሆኑም ይታወቃል። በዚህ መጽሐፍ ደጋግመው በመቅደሙም በመዝጊያውም እናንተ ወንድሞች የኢትዮጵያ ወጣቶች የሚል አራራሂና ለቅዱስ ቤተ ክርስቲያንና ለጠራ እምነቷ የመታመንን የአደራ ቃል ይጥልብናል። በዚህ መጽሐፍ አብዝተው የሚጠቀሙት ስልት ሃይማኖትን ከሀገራዊ አርበኝነት ጋር ማያያዝ ነው። የሁለቱንም እጦት ያውቁታላ። እሳቸው ለሀገራቸው ከጣሊያን ለመንበረ ሃይማኖታቸው ከግብፃውያን በተቻላቸው ሁሉ የተዋደቁ ናቸውና ይህ ጥልቅ ሀገራዊ ፍቅርና ሃይማኖትን ከሀገር አሰናስሎ መመልከት የሚጠበቅ ነው። ፍትሐ ነገሥትን መማራቸውና በመደበኛ ፍርድ ቤት መስራታቸው አቀራረባቸው በማስረጃ የታገዘ ፍሬ ጉዳዩ የተበራራ የአመክንዮ ፍልሰት የሌለው ስሜትን ቀላቅሎ የማያስፈልጉና በተከራካሪ ያልተነሱ ጉዳዮችን ወደ ክርክር ስቦ ነገር ከማስረዘም የታደጋቸው ይመስላል። ነገራቸውን ካስረዱ በኋላ የሚቋጩት ተከራካሪያቸው ያለበትን የማስረዳት ሸክምና የሳተውን ነጥብ በመጠቆም እንጂ አየህ እንዲነንኛ በሚል ተመክሖ አይደለም። የክብረ ቤተ ክርስቲያን ጉዳይ እንደተጠበቀ ሆኖ መልአከ ብርሃን መድረክ ከመዝጋት ይልቅ በተከፈተ መድረክ ሁሉ የሚፋለሙ፣ ለክርክር ከተነሳ ተቃራኒን በራሱ ሜዳ ለመግጠምም ግንባራቸው ወደማያጥፉ ጥልቅ ንባባቸው ከተአቤዮ የራቀ ትልቅ የራስ መተማመንን የፈጠረላቸው ሊቅ ነበሩ። ለዚህ ነው የፕሮቴስታንቶች የብስራተ ወንጌል ራዲዮ ጣቢያ ተከፍቶ ፕሮቴስታንታውያን በአንጻረ ኦርቶዶክስ የሐሜታ ቃል ሲያሰሙ ጣቢያው ድረስ እየሄዱ ለእያንዳንዷ ጥያቄ መልሷን በልኳ እየሰፉ ከቅን ልቦና የማይነሱ ጥያቄዎችን የሚያበኗቸው። ብስራተ ወንጌል ሬዲዮ ሲከፈት የቤተ ክህነት ሰዎች ጣቢያው እንዳይከፈት ለጃንሆይ አመልክተው ነበር። መልአከ ብርሃን አድማሱ ጀንበሬ ግን የሬዲዮ ጣቢያው ይከፈት፣ ነገር ግን እነርሱ ለሚናገሩት የስህተት ትምህርት መልስ በመስጠት እኛም ልንጠቀምበት ይገባል አሉ። ጃንሆይም ይከፈቱ እንደተባለውም ለእናንተም የአየር ሰዓት ተሰጥቷችሁ ማስተማር ትችላላችሁ ብለው ፈቀዱላቸው። በወቅቱ መልአከ ብርሃን ለጥያቄዎች መልስ በማዘጋጀትና በበዓላት ወቅት በማስተማር ያገለግሉ ነበር። መልአከ ብርሃን በኮኳ ሃይማኖት መግቢያ አዋጅ በሚለው ርዕስ ስር ሲጽፉ ለሰው ራሱን ቀድሞ ማወቅ ይገባዋል፣ ራሱንም ማወቅ ማለት አላዋቂነቱን ማወቅ ማለት ነው ይላሉ። ይህን አባባላቸውን በምድሎተ አሚን በሕይወታቸው ሲተረጉሙት እናገኛቸዋለን። አባ አየለ የላቲን ቋንቋ ተጠቅመው ኡሲያና ፉሲስ እያሉ ስለ ባህሪና አካል የጻፉበትን ክፍል ቋንቋውን ስለማያውቁ ምንም መመለስ እንደማይችሉ ገልጠው በትሕትና ሲያልፉት አንጀት ይበላሉ። በእርግጥ ቋንቋውን አልን እንጂ በባህሪና በአካል ጽንሰ ሐሳቦች አረዳድ የአባ አየለ ዶክትሬት በመልአከ ብርሃን አድማሱ አርበድባጅ ብዕር ፊት ለመቆም ተስኖት ሲቅለሰለስ አይተናል።
እናም ቋንቋን በራሱ የእውቀት መለኪያ እናደርገው። ይልቅስ የማያውቁት ጉዳይ ሲነሳ ርዕሱን ሳያነሱ ማለፍ ሲችሉ ወይም እንዲህ ልትል ፈልገህ እንዳይሆን የሚል መላ ፈጥረውና አሳብረው ለማምለጥ ሳይጥሩ ስለማላውቀው ጉዳይ አልናገርም ማለት መድሎ ተሰብነት ይመስለኛል። ለራሱ የታመነ አቃቤ አሚን መልአከ ብርሃንን ለቤተ ክርስቲያን ያቆመ አምላክ የተመሰገነ ይሁን። የመልአከ ብርሃን የዕቅበተ እምነት መጻሕፍትና ቅንያት ታሪክን፣ ቅዱሳት መጻሕፍትን፣ ወቅታዊ መረጃንና አመክንዮን ስለሚከተሉ ስለ ቤተ ክርስቲያን በሚያጠኑ የሀገር ውስጥና የውጭ ጸሐፍት ሁልጊዜ የማያስረጃቸው ሕያዋን ማጣቀሻዎች ናቸው። በአሁኑ ጊዜ እሳቸውን ሳይጠቅሱ የኢትዮጵያ ቤተ ክርስቲያንን የነገረ ክርስቶስ አስተምህሮ ለመጻፍ መሞከር ያለ አፈር ጎመን ማብቀል ማለት ሆኖ ይታያል። ይህ ሁሉ የሆነው መልአከ ብርሃን በጉባኤያት በተማሩት ብቻ መወሰን ሳይሆን በተጨማሪ ንባብና አመስጥሮ ከአባቶች የወረሱትን እምነትና ትውፊት አዳብረው በውብ ቋንቋ ስላኖሩልን ነው። በዘመናቸው የደረሱበትን የማኅተመ ጋንዲን ማንነትን የማስከበር ተጋድሎ እምነቱን ሳይደግፉ ጽናቱን ግን ያዙት ለማለት የሚያስችል ወቅታዊ ጉዳዮችን የመከታተልና ከዚያ ውስጥ የሚገኘውን ጠንካራ ጎን ለመውሰድ የሚያስችል ንቃት ነበራቸው። የአባ ኢየልን ጸጋ፣ ካራ፣ ቅባት እያለ የሚሄድ ከቅን ልቡና ያልመነጨው ትንታኔ የነቀፉበት አማርኛ የከፋፍለህ ግዛ ፖለቲካ የሚል ነበር። ቋንቋው የመልአከ ብርሃንን ዘመናቸውን የመረዳት አቅም የሚገልጥ ሆኖ ይታያል። የተከራካሪን ስብዕና ከጽሑፉ ለይተው ሐሳብን ብቻ የሚሞግቱበት መንገድ አምሳያ ያለው አይመስለኝም። ገቢርና ተገብሮን ላለዩ የፕሮቴስታንትና የካቶሊክ ጸሐፊዎች ምላሽ ሲሰጡ የቅኔውን ንባብና ምስጢር ከማቃናት በቀር በዚህ ሂደት የእሳቸው የቅኔ መምህርነት ያውም ዲማ ጊዮርጊስ ላይ ወንበር ዘርግቶ የነበረ ከጸሐፊዎቹ በቅኔ ጉባኤ አለመፈተን አነጻጽረው የእነሱን ስብዕና በእሳቸው ግዙፍ የጉባኤ ስብዕና ለመከለል አይጥሩ። አዋቂነታቸውን ላለመግለጥ የሚያደርጉት ጥረት አንጀት ያላውሳል። ለምሳሌ ለዘመንፈስ ቅዱስ አብርሃ ምላሽ በጻፉት ኮኳ ሃይማኖት መቅድም ገና ሲጀምሩ ይህን መጽሐፍ ለመጻፍ ያሰብኩት እኔ የማውቀውን ሌላ አያውቅም በማለት ወይንም ማንንም ሰው ለመንቀፍ ወይንም የማንንም ስም ለማጥፋት አይደለም ብለው ነው። መልአከ ብርሃን ለአጽራረ ቤተ ክርስቲያን መልስ ሲሰጡ ገጽ በገጽ አነሱ ያሉትን ካሰፈሩ በኋላ ስተታቸውን በመንቀስ ነው ብለናል። ታዲያ ይህን ሲከውኑ በዚያኛው ጸሐፊ በኩልም ቢሆን ስተት ያልሆነ ትክክለኛ ነገር ሰፍሮ ካዩ ትክክል ነው፣ እውነት ነው ለማለት አይሰስቱ። ጠላት ስለጻፈው ሐሳቡን ላለማየት አይዘሉም። እንዳላየ ያልፉትም። በጎ ከሆነ ያንን በጎን ነጥብ አጽድቀውትና ተቀበለውት ያልፋሉ። ህልፈት። የመልአከ ብርሃን ህልፈት በቤተ ክርስቲያን ዙሪያ ላሉ ሰዎች ሊሰሙት የማይፈልጉትና ከከረምት ጋር ተቀላቅሎ የወረደ በረዶ ነበር። ይህ ለሰሚው ነው፣ ለእሳቸው ግን እንዲህ አይመስልም። ለዓመታት የደከሙበትን ዝክረ ሊቃውንት ለማሳተም የነበራቸው ሩጫና ጉጉት ከኋላ የሞትን ኮቴ ሲሰሙ እንደነበረ የሚያስመስል ነው። ለምሳሌ ዝክረ ሊቃውንትን ሲያዘጋጁ ትክክለኛውን ፊደል ለትክክለኛው ቃል ስለመጠቀም በጉባኤ ደረጃ እንዲወሰን ያላቸውን ፍላጎት ከገለጡ በኋላ ያ እስኪሆን እንዳይጠብቁ ምን እንደያዛቸው ሲያብራሩ ቀጠሮ የማይሰጥ ቁርጠኛ ጠሪ የሚመጣብኝ መሆኔን ስለተገነዘብ በማለት ነበር። ልብ የሚነካው ነገር መጽሐፉ ሙሉ ለሙሉ ለህትመት ከተዘጋጀ በኋላ ቁርጠኛው ጠሪ ሐምሌ 24 ቀን 1982 ዓመተ ምህረት ያለምንም ጻይርና ጋር ጠራቸው። አረፉ። የ20 ዓመት ድካማቸው ለህትመት ሳይበቃ ማለፋቸውን ስናስብ ስለሳቸው ሆነን ይጸጽተናል። ያን ያህል የኢትዮጵያ ሊቃውን ታሪክ ተቀብሮ አይቀርም ሲሉ እስከ መጨረሻው ህቅታ የተፋጠኑለትን መጽሐፍ የመጨረሻ ውጤት ለማየት ሳይታደሉ ማለፋቸው ቢያሳዝነንም ድካማቸውን ቀድመው የሚያውቁት እኛ ግፉ ፓትርያርክ አቡነ ቴዎፍሎስ ረቂቁን ከቤተሰቦቻቸው ተቀብለው መጽሐፉ የህትመት ብርሃን አይቶ ለ80 ቀን መታሰቢያቸው እንዲደርስ አድርገዋል። በጣም አሳዛኙ ነገር ከመጽሐፉ ሽያጭ ለቤተሰቦቻቸው ምንም አልተደረገም። ምክንያቱም የመልአከ ብርሃን የሆነው ሁሉ የቤተ ክርስቲያን ነው ተብሎ ተደምድሟል። ያም ይሁን በቤተ ክርስቲያን መጠቀም ቤተሰቦቻቸው የሚከፋ አይመስለኝም። የሚያስደነግጠው መጽሐፋቸውን ሽጦ ገቢውን የተጠቀመ ቤተ ክህነት ልክ ባረፉ በ47ኛው ዓመት በ2009 ዓመተ ምህረት አጽማቸውን በክብር ለማሳረፍ እንኳን ቦታ ጠበበኛል። በተጠየቁ ጊዜ የአባታቸውን ረቂቅ መጻሕፍት
ያለ ክፍያ የሰጡ በመልአከ ብርሃን ስም እየታተሙ በቤተ ክህነት የሚሸጡ መጻሕፍት ላይ እንደ ወራሽ የአእምሯዊ ንብረት ኮፒራይት መብት መጠየቅ ሲችሉ ስለ ቤተ ክርስቲያን ፍቅርና ክብር ዝም ያሉ ልጆቻቸው ዝምታቸው ካለመኖር ተቆጥሮ የሊቁ አስም የአፋልጉኝ ማስታወቂያ ተለጠፈበት። ይሄ ታላቅ ሕማም ነው። ያማል፣ በጣም ያማል። መልአከ ብርሃን በሚያውቋቸው ሰዎችና በአንባቢዎች አንደበት። መልአከ ብርሃን የሚደነቁት በሃይማኖት በሚመስሏቸው ሊቃውንትና ምዕመናን ብቻ አይደለም። ከኦርቶዶክሳዊት ተዋሕዶ ቤተ ክርስቲያንና አስተምህሮ ውጭ ያሉ ቀደም ያሉ የክርስትና ዘውጎች፣ ሚስዮናውያንና ዘመናውያን የነገረ መለኮት ምሁራንም እሳቸውን አለማድነቅና አለመጥቀስ አይችሉም። ከሁሉም ጥቂት ለመጥቀስ ያህል ፕሮፌሰር ሽብሩ ተድላ ከጎሬዛም ማርያም እስከ አዲስ አበባ በሚል መጽሐፋቸው መልአከ ብርሃን አድማሱ ጀንበሬ ዲማ ጊዮርጊስ የቅኔ ጉባኤ ዘርግተው በአስተማሪነት ተሰማርተዋል። ለዲማ ቅኔ መምህርነት መብቃት በጣም ከባድ ነበር። የሊቆች ሊቅ መሆንን ያሻ ነበር። ዲማ የሊቆች መስፈሪያ፣ መለኪያ እንዲሁም መናኸሪያ ነበረች ይባላል። በተጨማሪም ከሀገር ሀገር እየዞሩ ዕውቀት በመገብየት ሲሶ ዕድሜያቸውን ያሳለፉ ግለሰብ ነበሩ። እሳቸው አንዱ የዲማ ገጽታ የቅርብ ጊዜ ገላጭ ሲሆኑ ደቀ መዛሙርቶቻቸውም አለቃ እያሌው ታምሩ የሥጋ ዘመዳቸው እንዲሁም መጋቤ ብሉይ ሰይፈ ሥላሴ ዮሐንስ ዲማ ቅኔ የቀሰሙ በቅኔ ሊቅነት አንቱ የተባሉ ነበሩ። ደራሲና መምህር ነፍሰ ኄር መንግሥቱ ለማ ጳጉሜ 3 ቀን በ1983 ዓመተ ምህረት ተናግረውት በዝክረ ሊቃውንት ክፍል 2 የሰፈረ ምስክርነታቸውም መልአከ ብርሃን አድማሱን በኢትዮጵያዊ ሊቅነታቸው በመምህርነታቸውና በመንፈሳዊ ምክራቸው ሁልጊዜ አስታውሳቸዋለሁ። የመልአከ ብርሃን አድማሱ መሞት በመንፈሳዊ ትምህርት አካባቢዎች እንዲሁም የአባቶችን ቅርስና ትውፊት ለአዲሱ ትውልድ ለማስተላለፍ በሚደረገው ምርምርና ጥናት ረገድ እጅግ በጣም የሚያጎድል ነው። እንዲሁም የአባቶችን ቅርስና ትውፊት ለአዲሱ ትውልድ ለማስተላለፍ በሚደረገው ምርምርና ጥናት ረገድ እጅግ በጣም የሚያጎድል ነው። መኮንን ዘውዴ በምክትል ሚኒስቴር ማዕረግ የጠቅላይ ቤተ ክህነት ሥራ አስኪያጅ የነበሩ ጳጉሜ 3 ቀን በ1963 ዓመተ ምህረት ተናግረውት በዝክረ ሊቃውንት ክፍል 2 የሰፈረ ምስክርነታቸው ባለንበት በ20ኛው ክፍለ ዘመን ለኢትዮጵያ ቤተ ክርስቲያን በሊቃውንት ደረጃ እነማን አሉ ተብሎ ቢጠየቅ አንዱ መልአከ ብርሃን አድማሱ ጀንበሬ ለመሆናቸው አንጠራጠርም። እኒህ ሊቅ ለኢትዮጵያ ቤተ ክርስቲያን ባበረከቷቸው መጻሕፍት ዘወትር ሲታወሱ ይኖራሉ። ዶክተር ገብረ ኢየሱስ ጳጉሜ 3 1963 ዓመተ ምህረት ተናግረውት በዝክረ ሊቃውንት ክፍል 2 የሰፈረ ምስክርነታቸው መድሎተ አሚን ተብሎ የተሰየመው መጽሐፍ ከብፁዕ ወቅዱስ አቡነ ባስልዮስ ርዕሰ ሊቃነ ጳጳሳት ወፓትርያርክ ዘኢትዮጵያ ተሰጠኝ። መልአከ ብርሃን አድማሱ ጀንበሬ ስለ ባህሪና ስለ አካል ሁኔታ ሲናገሩ አካል ያለ ባህሪ፣ ባህሪም ያለ አካል ብቻውን ሊገኙ የማይችሉ መሆኑን ከገለጡ በኋላ አካል የተባለው ቃል በስንት ስልቶች የሚጠራ መሆን ለማሳየት ገጽ፣ ገጻዌ፣ አቃኒም፣ መልክ የተባሉትን ቃላት ዘርዝረው ለእያንዳንዱም ትርጓሜውን ከሰጡ በኋላ ስም ወደሚለው ቃል ደርሰው እርሱን በጥልቅ መርምረው የአካል ስም፣ የግብር ስም፣ የባህሪ፣ የከዊን ስም ብለው በሦስት አስተያየት አይነት ዘርዝረው ሲገልጹልኝ ጊዜ ረቂቁን የኢትዮጵያን ሊቃውንት ዕውቀት ሳነብ የተሰማኝ ደስታ እጅግ ብዙ ሆነ። በግሪኮችና በላቲናውያን ፍልስፍና ትምህርት አደንቀው የነበረውን ረቂቅነት ከመልአከ ብርሃን አድማሱ ጀንበሬ ያገኘሁት። በኮካ ሃይማኖት ምላሽ የጻፉለት የፕሮቴስታንት እምነት ተከታይ የሆነው ዘመንፈስ ቅዱስ አብርሃ ጳጉሜ 3 ቀን 1963 ዓመተ ምህረት ተናግሮት በዝክረ ሊቃውንት ክፍል 2 የሰፈረ ምስክርነቱ ታሪክ ያለው አይሞትም ቢባልም እንደ መልአከ ብርሃን አድማሱ የመሳሰሉት ታላላቅ የቤተ ክርስቲያን አዕማድ የታሪክ ምንጭና ቅርስ የሆኑት አባቶች ከኛ ከመለየታቸው በፊት ቀርበን ትምህርቱንና ታሪኩን እየጠየቅን ያልተጻፈውን በጽሑፍ አስፍረን በማስቀረት ስላልተጠቀምንበት ሲጸጽተን ይኖራል። አለቃ እያሌው ታምሩ ፍሬ ሊቃውንት በተሰኘው የማኅበረ ቅዱሳን መጽሐፍ ትምህርትና ሙያ እስከ ዕለተ ሞት አይቋረጥም ይባላል። በእውነት እኔን ብዙ መምህራን አስተምረውኛል። ጥሬ ጥሬውን ያስተማሩ ልበላቸው። መቼም ሰብስቦ እቤት ማግባት ብቻ አይደለም፣ የገባውን ደግሞ ወደ ሰው ጎሮሮ እንዲዳረስ
እንዲገባ የሚያደርግ ሥራ ያስፈልጋል። እህሉ እንደ ሴቱ 12 ይባላል ከነተረቱ። የሙያም ሆነ የትምህርት ነገር ከሊቃውንቱ በየጊዜው ማስተካከል ያስፈልጋል። በዚህ አይነት ከጠቀሙኝ መምህራን ዋናው መላከ ብርሃን ናቸው። የሃይማኖቱን ትምህርት መልኩን ለይተው ጥርት አድርገው አንድነቱን፣ ልዩነቱን፣ አቀራረቡን ሁሉንም ከእርሳቸው ነው ማጥናት የቻልኩት። ስለ ምስጢረ ሥላሴ ምስጢረ ሥጋዌ የሚመስለውን ሁሉ ዝም ብዬ በዳሰሳ ያጠናሁትን ለይቼ እንዳውቀው ጣዕሙ እንዲጣፍጠኝ ያደረጉት፣ ሕሊናዬንም እንድገዛ ያደረጉት መላከ ብርሃን ናቸው። በእርሳቸው ሞት በተለያየ አቅጣጫ ብዙ ጉዳት ደርሶብኛል። በቤተ ክርስቲያን ደግሞ ምን ማለት ይቻላል? የማይተካ ሰው ነው የቀረው። በሕይወትም ሆነ በቤተ ክርስቲያን አገልግሎቱ ያን የመሰለ ሰው መተካት አይቻልም። በሁሉም አቅጣጫ የተሟላ እኚህን የመሰለ ሰው የት ይገኛል? መምህር አባ ኪዳነ ማርያም ጌታሁን ጥንታዊ የቆሎ ተማሪ በሚል መጽሐፋቸው መላከ ብርሃን አድማሱ ጀንበሬ የሐዲስና የቅኔ መምህር ናቸው። እሳቸውም ከመምህራን የተመረቁባቸውን የትምህርት አይነቶች መናገር ነው እንጂ የማያውቋቸው መጻሕፍት ያልዳሰሷቸው ምስጢራት አይገኙም። ይኸውም ይታወቅ ዘንድ ኮኳ ሃይማኖት የተባለው መጽሐፋቸው በሐዲሳትና በቡልያት በመጻሕፍት ሊቃውንትም ጥቅስ የተቀመመ ከመሆኑም በላይ በዘመናዊ የንግግር ስልት የተከሸነ ነው። እኚህ ሊቅ መጻሕፍትን ተመራማሪ፣ መናፍቃንን በመልስ አሳፋሪ በመሆናቸው የቤተ ክርስቲያን ጠበቃ ነበሩ ለማለት ያስደፍራል። መላከ ብርሃን በነገረ መለኮትና ነገረ ክርስቶስ አመስጥሮ ብቻ ሳይሆን ለእነዚህ ምስጢራት መተንተኛ የሚሆኑ ቃላትንም በመተንተን የካቶሊካዊውን አባ አየለ የቁልፍ ቃላት አረዳድ ጥያቄ ውስጥ ያስገቡበት ሂደት በአያሌ የውጭ ጻሕፍት ተጠቅሷል። ዮሴፍ መንግስቱ የተባሉ የፕሮቴስታንት እምነት ተከታይ የሆኑት ለአውሮፓውያን አቆጣጠር በ2012 ዓመተ ምህረት ለዶክትሬት ማሞያ በሰሩት ጥናት መላከ ብርሃንን አድማሱ ሀገሪቱ ካፈራቻቸው ምርጥ ያለ ጥርጥር ምጡቅ የነገረ መለኮት ጭንቅላቶች አንዱ ነበሩ። በእርግጥ ያልተነካ ዕውቀታቸውን ወደ መቃብር ይዘውት መሄዳቸው የሚያጸጽት ነበር ይሏቸዋል። ፕሮፌሰር ስርገው ሀብለ ሥላሴ የአማርኛ ቤተ ክርስቲያን መዝገበ ቃላት ላይ ስለ አድማሱ ጀንበሬ የሚከተለውን ብለዋል። የታወቁት የኢትዮጵያ ቤተ ክርስቲያን ሊቅ፣ የጎጃም ተወላጅ፣ ትምህርታቸው መጻሕፍትና ቅኔ፣ ብቸና የደብረ ብርሃን አለቃና የቅኔ መምህር ነበሩ። መላከ ብርሃን አድማሱ ብዙ መጻሕፍትን ደርሰዋል። በድርሰትም ዓለም የተሰማሩት ቀደም ሲል ከጠላት ወረራ በፊት ነው። በዚያን ጊዜ ገና ተራ ደብተራ ነበሩ። የበገና ሰላምታ ደብተራ አድማሱ ዘዲማ ቅዱስ ጊዮርጊስ እንደጻፈው በግርማዊ ንጉሥ ተፈሪ ማተሚያ ቤት በ1922 ዓመተ ምህረት አዲስ አበባ የሚለው ምናልባት የመጀመሪያ ድርሰታቸው ሳይሆን አልቀረም። የዚህ መጽሐፍ ገጽ ብዛት 82 መጠኑም 16 በ12 ሴንቲሜትር ነው። አክለውም ፕሮፌሰር ስርግው ከዚህ በኋላ እምነትን በሚመለከት 2 መጻሕፍት አሳትመዋል። መጽሐፈ ቅኔ ያሳተሙት የቅኔ ስብስብ የታተሙ ከሊቃውንቱ የሕይወት ታሪክ ጋር ስለሆነ ለታሪክ ጠቃሚነት አለው። የታተመው አንዱ ክፍል ብቻ ሲሆን ሁለተኛውን በማዘጋጀት ላይ እንዳሉ በሞት ተቀደሙ በማለት ስለ መጽሐፎቻቸው ገልጸዋል። መምህር ብርሃኑ አድማስ ለመጋቢ ሐዲስ እሸቱ ዓለማየሁ ርጢን መጽሐፍ በጻፈው መግቢያ እኔ በተረዳሁት መጠን ከሆነ የመላከ ብርሃን አድማሱ ጀንበሬ ኮኳ ሃይማኖትና መግሎታ አሚን ከዘመናዊ አቀራረቡና ቅርጽ አንጻር ብቻ ቢመዘኑ እንኳን እስከ 3ኛ ዲግሪ ድረስ በዘመናዊ ትምህርት በብዙ ፕሮፌሰሮች እየተመከሩ እዚህ ከደረሱ ዘመነኛ ምሁራን መካከል እንኳን ለብዙዎች የሚቻሉ አይመስለኝም። ማኅበረ ቅዱሳን በ2002 ዓመተ ምህረት ባወጣው በመጽሔተ ተዋህዶ መላከ ብርሃን አድማሱ በማያቋርጥ ትጋታቸው አገልግሎትን፣ ልጃቸውን ጸልየው ከሞት በማስነሳታቸው እምነትን፣ በዘመኑ ተሰራጭተው ለነበሩ የኑፋቄ መጻሕፍት ቃል በቃል መልስ በመስጠታቸው የሊቃውንት ድርሻ በቤተ ክርስቲያን ምን መሆን እንዳለበት በመንግሥት አስተዳዳራዊ ኃላፊነታቸው በነበራቸው ታማኝነት ሊቃውንት ለሀገር ያላቸውን ሚና፣ ምስጢራተ ሃይማኖትን፣ ባለብዙ ቅኔዎችንና የቀደምት ሊቃውንትን ሥራ ለቀጣዩ ትውልድ እንዲተላለፍ በማድረጋቸው የቤተ ክርስቲያኒቱን ባሕረ ጥበባት መሆን አስተምረውናል ሲል የጥናት መጽሔቱን መታሰቢያ በስማቸው አድርጓል። አቤቶ ተክለ ሃይማኖት የተባሉ የጎንደር ሊቅና ንጉሥ ሁሉም ለሃይማኖቱ ሰለስቱ ምዕት እንዳሉት እያለ ቢያስጨንቃቸውም ሁሉ ሰብ ለሃይማኖቱ ይቀበአ ስመስም ሰለስቱ፣ ሁሉም ሰው ሃይማኖቱን የ300 ሊቃውንት ምስክርነት ይቀባታል ብለው ነበር። መላከ ብርሃንም ወደዚህ ደረጃ የደረሱ ሊቅ ናቸው። ማንም ደፍሮ የሳቸውን የምስጢረ ሥላሴና የነገረ ክርስቶስ አተታ ሲተቻ አናይም።
ከዚያ ይልቅ ሁሉም የራሱን አስተምህሮ ለማጽደቅ ወደ የራሱ እየሳበ አስተምሯቸውን ይጠቀምበታል። ለምሳሌ በመካነ ኢየሱስ ሴሚናሪ ለ30 ዓመታት ያስተማሩት መሰረት ስብሐት ለአብ ሥላሴ በተዋህዶ በተሰኘ መጽሐፋቸው የመልአከ ብርሃንን መድሎተ አሚን በግብዓትነት ተጠቅመውበታል። የቀባቶችን አስተምህሮ መሠረት አድርጎ በ2008 ዓመተ ምህረት የተዘጋጀው ወልደ አብ በመግቢያው መልአከ ብርሃንን በልዕልና አስቀምጦ ያነሳሳል። የዋልድባ ቤተ ጣይማ የዘጠኝ መለኮት አስተምህሮን ለመከላከል በመምህር አባ ገብረ እግዚአብሔር አብርሃ በ1995 ዓመተ ምህረት የተሰናዳው ምስጢረ ሥላሴ በአበው ሊቃውንት ሁለተኛ መጽሐፍ መልአከ ብርሃንን በክብር ያነሳቸዋል። እግዚአብሔር አምላክ ነፍሳቸውን በመንግሥተ ሰማያት ያኑርልን። ወስብሐት ለእግዚአብሔር። ምንጭ አድማሱ ጀንበሬ ሕይወቱ ወሐተታ መጻሕፍቱ። አዘጋጆች መምህር በአማን ነጸረ፣ መምህር ሳሙኤል ፈቃዱና መምህር ያረጋል አበጋዝ። ዘኍልቍ ብርሃን ሚዲያን በተለያዩ አማራጮች ይከታተሉ። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ። የእግዚአብሔር አንድነት ፍቅር፣ የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሳብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን